ሁለቱ ወዳጆች ነበሩ። ሁለቱ የኢራንን መስፋፋት በጋራ ገጥተዋል። ሱኒ መር መንግስት በመካከለኛው ምስራቅ ይኖር ዘንድ ታግለዋል። ሁቲዎችን በነፍጥ ቋንቋ አናግረዋል። የቴህራን የቀጠናውን መስፋፋት ከሶሪያ እስከ የመን ለመክታት ታግለዋል። የመንን አውድመዋል። የኤምሬቶቹ ቢን ዛይድና የሳውዲው ቢን ሰልማን አረብ ሀገራት ነዳጅ ላይ የተንተራሰ ኢኮኖሚን እንዲላቀቁ አድርጓል። ሳውዲ ክርስቲያኖ ሮናልዶንና ኔይማርን ጠርታ ረብጣ ገንዘብ ስትከፍል ሀገሪቱ የምትታወቅበት መልክ የመቀየር እንቅስቃሴ ነው። ቢን ሰልማን ጄሎና ካርዲቢን በሳውዲ ኮንሰርት እንዲያዘጋጁ አስቀድሞ የሶፍት የልዝብ ዲፕሎማሲው መንገድ ያሳዩቸው ቢን ዛይድ ነበሩ። አሁን ሁለቱ የመካከለኛው ምስራቅ ጉምቶች ተቃቅረዋል። በየመን ያላቸው ፍላጎት መለየትም ወደ ግልጽ ጦርነት ሊያመጣ ይችላል ተብሎ ተሰግቷል። ሁለቱ የአሜሪካ ወዳጆች በዩኤስ ትሪሊዮን ዶላር የተሻገረ ኢንቨስትመንትን ለማፍሰስ እየተጣጣሩ ያሉት አውራዎች ተጣልተዋል። ሳውዲ በየመን የግዛት አንድነትን ስትፈልግ፣ ዩኤኢ ደግሞ ተገንጣይሎችን ትደግፋለች። አሁን ጥያቄው የግጭት ወደ ኢትዮጵያና ኤርትራ ግጭት ሊሻገር ይችላሉ የሚለው ነው። ሆርንቪው ትኩረቱን የሁለቱ አያላን ጸብና የኢትዮጵያን የጂኦግራፊ እስረኝነት የተመለከተ ዘገባን ይዞ ቀርቧል። አብራችሁን ትቆዩ ዘንድ ጋበዝን። በሳውዲና በዩኤኢ መካከል የተፈጠረው ዝግብ ወደ ኢትዮጵያና ኤርትራ ቀውስ ሊሻገር ይችላሉ የሚለው እያነጋገረ ይገኛል። እንዴት የሚለውን እንመልከተው። የሳውዲው ኤምቢኤስ እና የዩኤኢው ኤምቢዜድ የየመን ሁቲዎች ላይ የጋራ ዘመቻ ስንጥቃት አጋጥሞታል። የሁለቱ ወገኖች ግጭት በደቡባዊ የመን በሚገኙ ኃይሎች መካከል ላይ ያላቸው ልዩነት ነው። ሳውዲ በደቡብ የከተመውን የዓለም አቀፉን ኃይል የሚደገፈው መንግስት ጋር ስትቆም፣ ዩኤኢ ኤስቲሲ የተባለውን ተገንጣይል ትደግፋለች። ሳውዲ የዩኤኢ መርከቦች ማጥቃቷ ይታወሳል። ከዚህ ባለፈ በሱዳን ውስጥ ጎራ ለይተዋል። እናስ በኢትዮጵያና ኤርትራ ሁለቱ ወገኖች ፍጥጫ ውስጥ እርስ በርሳቸው ይገባሉ የሚል ነው። ተንታኞች ይህ የሚሆን አይመስልም ይላሉ። ለምን የሚለውን እንመልከተው። አንደኛ፣ ዩኤኢ የኢትዮጵያ መንግስት አጋር ስትሆን፣ ሳውዲም ቢሆን በኢትዮጵያና በኤርትራ ሰላም አተርፋለሁ ብላ ነው የምታምነው። በጅቡቲ የታጁራ ወደብ ግንባታና ከዚህ ቀደም የአሰብ ወደብ የነዳጅ ማጣሪያ ልማትና የወደብ ግንባታ አንድም የዱባይ ፖርት ሚናን የመተካት አንድም ከኢትዮጵያ ኢኮኖሚ መጠቀም ነው። ሁለተኛ፣ ከኤርትራ የሚገኝ ነገር የሌለ መሆኑ ነው። የመን፣ ሱዳን፣ ሌላው ቀርቶ ሶማሊያ ለሳውዲ የቀጠናው ፕሮጀክት ወሳኝ ሲሆኑ፣ ኤርትራ ለቀጠናው ኃይሎች ይህ ነው የሚባል ነገር ዴሊቨር ማድረግ አለመቻሏ ኤርትራን ብለው ግጭት ውስጥ ይገባሉ ተብሎ አይጠበቅም። ሶስተኛ፣ የኤርትራ መንግስት በምዕራቡ ኃይሎች ግጭት ኤክስፖርት የሚያደርግ ተብሎ የተፈረጀ መሆኑ ከአዲያሎ መንግስት ጋር መቆም ከምዕራቡ ጋር መጋጨት መሆኑ ነው። አራተኛ ይላሉ ተንታኞች፣ ሳውዲ ከኢትዮጵያ መጋጨት ከዩኤኢ ብቻ ሳይሆን ከእስራኤልና ፈረንሳይ ጋር ቁርሾ ውስጥ የሚያስገባት በመሆኑ የየመኑን ግጭት በሱዳንና በየመን እንደሆነው በኢትዮጵያና ኤርትራ ውጥረት ውስጥ ይሆናል ተብሎ አይጠበቅም። አሁን ጥያቄው ኢትዮጵያ ከኤርትራ ጋር የገባችውን ፍጥጫ እንዴት ተቋጫለች የሚለው ነው። መንግስት አሁን በያዘው መንገድ የባህር በሩን ጥያቄ ቋጫል ተብሎ ይጠበቃል። ሁለቱ አማራጮች ጠረጴዛው ላይ ናቸው። መንግስት አሁን በያዘው መንገድ የባህር በሩን ጥያቄ ይቋጫል ተብሎ ይጠበቃል። ሁሉም አማራጮች ጠረጴዛው ላይ ናቸው። ኢትዮጵያ የጂኦግራፊን ኃይል የተረዳችበት ወቅት ነው። የጂኦግራፊ ሰረኝነቷን ካልበጠሰች ህልውናዋ አደጋ ውስጥ ይወድቃል። የቀድሞ የስካይ ኒውስ የውጭ ጉዳይ አንጋፋ ዘጋቢ ቲም ማርሻል የጂኦግራፊ ኃይል በተሰኘው መጽሐፉ የተፈጥሮ ጂኦግራፊያዊ ገጽታዎች የዓለም አቀፉ ፖለቲካን ሂደት እንዴት በበላይነት እንደሚገዙ በጥልቀትና በዝርዝር ያብራራል። ምንም እንኳ በአሁኑ ወቅት የአሜሪካ የነጠላ የበላይነት እየቀነሰ ቢመጣም እንደ ቻይና፣ ህንድ፣ ብራዚል ያሉ አዳዲስ ሀገራት በኃይል ማማው ላይ እየወጡ ቢሆንም የጂኦግራፊ ግን አሁንም ቢሆን ለሰው ልጅ እንቅስቃሴና ለሀገራት ግንኙነት እንደ ዋነኛ ገደብ ሆኖ ለዘመናት ይቀጥላል። ማርሻል 10 ቁልፍ ካርታዎችን መሰረት በማድረግ እንደ አየር ንብረት ለውጥ፣ የውሃ እጥረትና የቴክኖሎጂ ፈጣን እድገት ያሉ ወቅታዊ ጉዳዮች የጂኦግራፊን እንቅፋቶችን እንዴት ይበልጥ እንደሚያጠነክሩት ወይም በተቃራኒው እንደሚያቃልሉት በሰፊው ተነትናል። የሱ ዋና መከራከሪያ ነጥብ ጂኦግራፊ
ጂኦግራፊ የሰውን ልጅን እድልና የታሪክ ጉዞ ሙሉ በሙሉ ባይወስንም እንኳ ሀገራት ሊኖራቸው የሚችለውን ስልታዊና ፖለቲካዊ አማራጭ ግን በጣም እንደሚገድበውና አቅጣጫ እንደሚያስይዘው ያስረዳል። ተፈጥሯዊ ገጽታዎች ማለትም ግዙፍ ተራሮች፣ ወንዞች፣ ሰፊ በረሃዎችና ስትራቴጂያዊ የባህር መተላለፊያዎች የአንድን ሀገር የራስ መከላከል አቅም፣ የኢኮኖሚ እድገት እድልና በቀጥታ በማይቀይር ሁኔታ ይወስናሉ። ለምሳሌ እንደ ሆርሙዝ ሰርጥ ያሉ ጠባብና ቁልፍ የባህር መተላለፊያዎች በቁጥጥር ስር መዋል በዓለም አቀፍ ንግድ መስመርና በዓለም አቀፉ የነዳጅ ፍሰት ላይ ከፍተኛ ተጽዕኖ የማስገደድ ኃይል እንዲኖር ያደርጋል። ማርሻል ይህን ጥናታዊ ግንዛቤ ወደ ዘመናዊ ዓለም ፈተናዎች በማስፋፋት በአየር ንብረት መዛባት ምክንያት የሚመጣ ግዙፍ ስደትና እንደ አባይ ወንዝ ባሉ ተጋሪ የተፈጥሮ ሀብቶች ላይ የሚነሱ የውሃ ጦርነቶች ጂኦግራፊ አሁንም ቢሆን ወሳኝና የማይታለፍ የፖለቲካ ሕግ መሆኑን በተጨባጭ ያረጋግጣል። አውስትራሊያ በሰፊና አስፈሪ ውቅያኖሶች የተከበበች በአስቸጋሪ ምድር ከሌላው ዓለም የተገለለች መሆኗ ለዘመናት ተፈጥሯዊ ጥበቃ ቢሰጣትም በአሁኑ ወቅት ግን ከአሜሪካ ጋር ያላት ጥብቅ ወታደራዊ ግንኙነትና ከቻይና ጋር ያላትን ከፍተኛ የኢኮኖሚ ጥገኝነት ለማመጣጠን በኢንዶ ፓሲፊክ ቀጠና ውጥረት መሃል ትገኛለች። በተመሳሳይ ሁኔታ ኢራን በአራት ማዕዘኖች በተራሮች የተከበበች ተፈጥሯዊ ምሽግ በመሆኗ በጠላት በቀላሉ እንዳትወረር ብርታትን ስታገኝ፣ የሆርሙዝ ሰርጥ መቆጣጠሯ ደግሞ ከምዕራባውያን ሀያላንና ከቀጠናዊ ተቀናቃኟ ሳውዲ አረቢያ ጋር ዘላቂ ግጭት ውስጥ እንድትገባ አድርጓታል። ሳውዲ አረቢያ በበኩሏ ምንም አይነት ወንዝ የሌላትና አብዛኛው መሬቷ በበረሃ የተሸፈነ በመሆኑ የነዳጅ ሀብት ዋጋ ያጣና ዓለም ወደ ታዳሽ ኃይል እየዞረ ባለበት በዚህ ወቅት ኢኮኖሚዋን ወደ ቱሪዝምና ቴክኖሎጂ ለመዘወር ቪዥን 2030 በሚባለው ግዙፍ እቅድ ከጂኦግራፊ እውነታ ጋር እየታገለች ትገኛለች። ዩናይትድ ኪንግደም ከዋናዋ የአውሮፓ ምድር የተለየች የደሴት ሀገር መሆኗ ታላቅ የባህር ኃይል እንድታዳብርና ለዘመናት ከወረራ እንድትጠበቅ ቢረዳትም ከብሬግዚት በኋላ ግን የውስጥ አንድነቷን ማስጠበቅና አዳዲስ የንግድ ስምምነቶችን መፍጠር ትልቅ የጂኦፖለቲካ ፈተና ሆኖባታል። በሌላ በኩል ግሪክ ተራራማና በሺዎች የሚቆጠሩ ትንንሽ ደሴቶች ያላት ሀገር በመሆኗ ታሪኳና ኢኮኖሚዋ ወደ ባህር እንድታተኩር ቢገፋትም የአቀማመጧ ከጎረቤቷ ቱርክ ጋር በኤጂያን ባህር ቁጥጥርና በአዲስ የተፈጥሮ ጋዝ ፍለጋ ላይ ከፍተኛ ውጥረት ውስጥ እንድትገባ አድርጓታል። አህጉራትን የምታገናኘውና በስትራቴጂያዊ ቦታ ላይ የምትገኘው ቱርክ ደግሞ ወደ ጥቁር ባህር የሚወስደውን በር በመቆጣጠር ረገድ ያላት ተፈጥሯዊ ዕድል በሶሪያና በሊቢያ የውስጥ ጉዳይ ጣልቃ በመግባት ኒዮ ኦቶማን የተሰኘ ቀጠና የበላይነት ምኞቷን እንድታራምድ ሰፊ ዕድል ሰጥቷታል። ከሳራ በረሃ በታች ያለውና እጅግ ሰፊ የሆነው የሳህል ቀጠና በከፍተኛ የውሃ እጥረት በረዥም ዘመን የጎሳ ግጭቶች እየተናጠ የሚገኝ ሲሆን ይህም ለዓለም አቀፍ ሽብርተኝነት መስፋፋትና ወደ አውሮፓ ለሚደረግ ህገወጥ ስደት ዋነኛ ምክንያት ሆኗል። ኢትዮጵያ በበኩሏ የአባይ ወንዝ መነሻና የከፍተኛ ተራራማ ምድር ባለቤት በመሆኗ የአፍሪካ የውሃ ማማ የምትባል ሲሆን በታላቁ የህዳሴ ግድብ አማካኝነት ያገኘችው የኃይል አቅም በቀጠናው የምትነሳ ተጽዕኖ ፈጣሪ ኃይል እንድትሆን ቢያደርጋትም ይህ የጂኦግራፊ ሀብት አጠቃቀም ከታችኞቹ የተፋሰስ ሀገራት ግብጽና ሱዳን ጋር ዲፕሎማሲ ያለመግባባት ፈጥሮባታል። በደቡብ አውሮፓ የምትገኘው ስፔን ደግሞ በተራራማ አቀማመጡ የተነሳ እርስ በርሱ የተከፋፈለ መሬት ያላት በመሆኑ እንደ ካታላን ያሉ ክልላዊ የብሔር ማንነቶች በኃይል ጎልብተው ለሀገራዊ አንድነትና ለማዕከላዊ መንግስት ጽኑ ፈተና ሆኗል። በዘመናችን የጂኦግራፊ ትርጉም ከመሬት ገጽ አልፎ ወደ ላይ ወደ ጠፈር እየተለጠጠ ሲሆን ጠፈር ለተፈጥሮ ሀብትና ቁጥጥር፣ ለሳተላይት ምህዋር የበላይነት አዲሱ የሀያላን ሀገራት የፉክክርና የፍልሚያ መድረክ ሆኗል። የማርሻል አቀራረብ ዘይቤ የታሪክን ጉዞ፣ የኢኮኖሚ ፍላጎትንና የጂኦግራፊ እውነታዎችን አቀናጅቶ በማቅረቡ በብዙዎች ዘንድ ቢደነቅም አንዳንድ ተቺዎች ግን ለተፈጥሮ እንቅፋቶች ከመጠን በላይ ትኩረት በመስጠት የሰዎችን የመለወጥ የመፍጠርና የማሰብ አቅም ዝቅ አድርጎታል በሚል ጠንከር ያለ ትችት ያቀርባሉ። በተጨማሪም የመጽሐፉ አጠቃላይ እይታ ወደ ምዕራባውያን ፖለቲካ ያዘነበለ ነው በሚል አንዳንድ የወደፊት የጠፈር ፖለቲካ ትንበዮቹ ከሳይንሳዊ እውነታ ይልቅ በግል ግምት ላይ የተመሰረቱ ናቸው በሚል በምሁራን ዘንድ ይተቻል። በጥቅሉ የጂኦግራፊ ኃይል የተሰኘው መጽሐፍ ካርታዎች በመሬት ላይ ዝም ብለው የተሳሉ መስመሮች ብቻ ሳይሆኑ ለሺህ ዓመታት የሚዘልቁ የኃይል ሽሚያዎችንና የህልውና ንድፎች መሆናቸውን በግልጽ ያስታውሰናል። የተፈጥሮ አቀማመጥ፣ የሀገራት ዕድል፣ የንግድ አቅጣጫና የፖለቲካ ምርጫ እንዴት እንደሚወሰን በሚገባ ለመረዳት
በየቀኑ ከዜናው ጀርባ ያለውን ለምን የሚል ጥያቄ ለመመለስ የሚያስችል ጠንካራና አስተማማኝ መግቢያ ነው። አሁን ላይ በኢትዮጵያና በኤርትራ መካከል ያለው ፍትጊያም የጂኦግራፊ እስረኝነትን ለመስበር ነው። የሳውዲና የኤሚራቶች ጠብም ይህንን የጂኦግራፊ አሸናፊነት ለማረጋገጥ ነው። ኢትዮጵያ የጂኦግራፊ እስረኝነቷን ከሰበረች በቀጠናው የታፈረች የተከበረችና የቀጠናው የበላይ ሀገር ያደርጋታል።